አውቃለሁ ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራሁትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። እኔ ላይ እንደዚህ አይነት ነገር ትጮቻለሽ? አንተ ማሰብ አቅቶ ነበር። ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጣ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ ሊሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩኝ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማኝ ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሞከር ለማዳመጥ ሞክር። ምንም አዳምጠው ነገር የለም። ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄን ፕላን ስለከትጣገ እውነታውን ወቀ ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መረጋጋት ነው። ይሄ ነው እንግዲህ እውነታው። እሱ ነው ያገባሽ። ምን ይመጣልኝ እንዴ? ከዚህ በላይ እንዴት አጎኝ አብርሃም ተከበር፣ እርቀቱን ጠብቀህ አውራ። እግዚአብሔር ምንድን ነው በቃ ከኔ በላይ ሰው የለም አልኩ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ መንቀፍ አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ምንም የተሳሳተችው ነገር የለም። አንተ ፍቅር ስህተቱን መቀበል አይፈልግም። ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለግካት ሴት መምጣት ስላለች እኛ መቀበል አለብን። እኔ ላይ አንቺ እየተጫወትሽ ነበር። አንቺ ሄርሜላ እየተጫወትሽባት ነበር ማለት ነው። ምንድን ነው የምጫወትባት? እቃ እየተጫወትሽባት ነበር። አንድ አመት ሙሉ እየተጫወተችባት ነበር እንዴ? አንተ ያማል እንዴ? ኧረ የምትከራከርለትን ነገር ወቅ አብርሃም፣ የምሬን ነው። እንዴት እንዴ እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? ምን ማለት ነው? እስቲ መልስልኝ። አይ ሄርሜላ ስለ ሄርሜላ ነው የሚያሳስበው ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስበው? ምንድነው? ተናገር። አይፈልግም። ልክ ሰው ላይ እየተጫወታችሁ ሁለታችሁ እንዴ? አንቺ ስትጫወትብን እኮ ነበረ። እኔ እኮ አምኜሽ ነበር አይደል እንዴ? ባይዘው አብርሃም አንድ ነገር ልንገርህ ነበር እኮ አምኜሽ ነበር። ፍቅር አብርሃም ዝም በል። ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም። ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ነኝ ሞኝው። በቃ እናንተ በጣም ብልጦች ናችሁ። ሞኝነት አይደለም ይሄ፣ ሞኝነት አይደለም። እናንተ ብልጦች በቃ